ሰላም ውድ የኦራክል ሞሽን ቤተሰቦች ዛሬ ማለትም ህዳር 24 2018 ዓመተ ምህረት ጆን ዳንኤል እና አብሮት የታሰሩት ናዮንም ጨምሮ 6 ወጣቶች ከኢትዮጵያ አየር መንገድ ክስ ነፃ መውጣታቸው ይፋ ተደርጓል። ታዲያ ይሄ ክስ ጆን ዳንኤል ላይ ምን አይነት እገዳዎችን አስተላለፈበት አብረን የምንመለከተው ይሆናል። እንደሚታወቀው እነ ጆን ዳንኤል የታሰሩት አሸንዳን ለማክበር ወደ መቀሌ በመጓዝ ላይ እያሉ በተፈጠረ የአየር ንብረት መዛባት ችግር አየር መንገዱ በረራዎችን ቢሰርዝም እነ ጆን ዳንኤል ግን በጭራሽ በረራው መሰረዝ የለበትም ከፕሌን አንወርድም በማለትና ይባስ ብሎ ያን አለመግባባት በላይቭ በማስተላለፉ ነበር እዚህ ችግር ውስጥ የገቡት። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣኩ እቲ አንወርድም እቀርጻለሁ አባቴ፣ ምንም የሰራሁት ወንጀል የለም። 2 ሰዓት ነው ስትሪም ያደረኩት። ኤቭሪቲንግ ሪከርድ ተደርጓል። 27,000 ሰው አለ እዚህ ጋር። ችግር የለም፣ የምታደርገውን አድርገኝ፣ ከዛ ጉዴ ይወጣል። እነ ጆን ዳንኤል ክሳቸውን በመከታተል ብቻ 1 ዓመት ከ4 ወር ታስረው የቆዩ ሲሆን ናዮ በመሃል የጆን ዳንኤልን ልጅ በማርገዟ ክሷን በውጭ ሆና እየተከታተለች እንድትወልድ ተደርጎ ነበር። ቻናላችንን ሰብስክራይብ እና ቪዲዮን ላይክ በማድረግ ጆን ዳንኤል ላይ የተፈጠሩትን እገዳዎች እንመልከት። የመጀመሪያው እገዳ እነዚህ 6 ተከሳሾች በኢትዮጵያ ኤርላይንስ ሀገር ውስጥም ሆነ ከሀገር ውጭ በሚያደርጉት ማንኛውም በረራ ከሌሎች ሰዎች ለየት ባለ መልኩ ክትትል እንደሚደረግባቸው አየር መንገዱ ገልጿል። በመቀጠልም አየር መንገዱ ሶሻል ሚዲያ ላይ ትኩረት አድርጎ ማስጠንቀቂያ የሰጣቸው ሲሆን ማስጠንቀቂያውም ይበልጥ ጆን ዳንኤልን እንደሚመለከት አሳውቋል። በመጨረሻም ነፃ ስለወጣችሁ በኦራክል ሞሽን ስም እንኳን ደስ አላችሁ እያልን የጆን ዳንኤል እና የናዮ ወዳጆች በሙሉ እየገባችሁ ኮሜንት ላይ መልካም ምኞታችሁን ግለጹላቸው። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።